አርሰናል 1 ፓላስ 0 አናዘር ሐራም ፉትቦል በቃ አቤት ሐራም ፉትቦል ጭራሽ እንደዚህ ማሸነፍ ያስደስታችኋል ወይ ምን አገባህ ምን አገባ ሰው 3 ያሸንፈው እኮ ዋንጫ ምናምን ማለት ጀምሯል እኛ 7 በተከታታይ ያሸንፈናል እኛ 3 ነጥብ ነው የሚያሳስብ ማን ነው ተረኛው የሚገርፍ ይሄን አስወጣው ኤዜ ነው የሚያገባው ላይቭ የላይቭ ቤተሰብ መስክሩ ኤዜ ያገባል ይታየኛል የጊዮኬሬዙ ራሱ ማን ነው አርቴታ ተከላካይ አስገባ አቤት አርቴታ አንድ ለባዶ ከፈለገ ማለት አንደኛ ደቂቃ ለምን ያገባብን አንድ ለባዶ ከፈለገ አንድ ለባዶ ይወጣ በቃ ለባዶ ነው ጨዋታው እንደተለመደው አንድ ሾት ኦን ታርጌት ተሞከረብን ተቃጥያለሁ እነ ሞስኬራ ምናምን ነገር ብቁ አይደላችሁ እንዴ ነው ሳሊባ የምታስቀምጠው ኦን ታርጌት አንድ እየተሞከረብን ካሁን በኋላ ያላችሁ ግሮች እናንተ በኦን ታርጌት እኛ በጎል እንደዛም ሆኖኛ ነው እናሸንፉ እንደዛም ሆኖ በኦን ታርጌት ቶ ጎል ምናምን ትላለን ነጥብ ምናምን ትላለን እንተዋቸው እንደዚህ ነገሮች አንተ ኦን ታርጌት እንደ ጎል ይቆጠርልህ እኔ ጎል እንደ ጎል ይቆጠርልኝ እኔ ነኝ ማሸንፉ በእርግጠኝነት ነው የምነግርሽ ኮፒ ሊንክ ያርገኝ ቪዲዮ ኮፒ ሊንክ የላይቭ ቤተሰብ መስክሩና ኮሜንት ላይ ሁላችሁ የእግር ኳስ ቤተሰቦች አንድ ሀቅ ነው ፈርስት ሃፍ ላይ አንድ ጎል አስቆጥረህ ማለት ነው አይደለም ፈርስት ሃፍ ላይ መጀመሪያ ጫውታው ከመጀመሩ በ5 ደቂቃ ውስጥ የመጀመሪያ ጎል አስቆጥሮ ጫውታውን አሸንፎ ሊወጣ የሚችል ቡድን ማን ነው ጎል ሳይጨምር ከተባላችሁ የኔው ታላቁ አርሰናል ብቻ ነው ከሱ ውጪ እናቱ የወለደችው ቡድን ሊያደርግ አይችልም ይሄ ቲም ማለት ነው ይሄ ቲም አይደለም ጎል ልታስቆጥርበት ይቅርና ሙከራ ልታደርግበት ማችለው ቲም ነው በቃ እንዴ የዓለማችን እጅግ አስፈሪው ቲም ነው አስፈሪው በቃ ማለት በአግባቡ ፍሩት ይሄን ቲም በአግባቡ ነው የምላችሁ ምን አይነት ቲም ነው በእናትህ ኤዜ እጅግ አስደናቂ እንደዚህ አይነት ጎል ፕሪሚየር ሊግ ላይ አይቻልም በመሰረቱ እንደዚህ ቴኳንዶን ያካተተ አጫውት የለም ህጉም አይፈቅድም እንግዲህ ጥፋት አጥፍቷል ይቅርባሉት ጀማው ለማንኛውም ጀማው መሪነታችን አጠናክረን ቀጥለናል ቲክቶክ ክሬቲቭ አዋርድ ላይ ጀማው ቮት እያደረጋችሁ ነው ሊንክ ባይ ወደ ያዳረ እየገባችሁ ቮት አድርጉ ቮት አደራረጉን የሚያሳይ ቪዲዮ ደግሞ ቴሌግራም ላይ ለቅቄላችኋለሁ ገብታችሁ ቼክ ማድረጋችሁ እንዳትረሱ ጀማው ይመቸን እንችላለን yes set piece again ole አንድ ኦን ታርጌት ተሞክሮ ብላል አርቴታ አውት ትላለ ማለት ነው ምክንያት እንዴት አንድ ሞከረ ብላል በቃ ጨረስን ዘንድሮ ዋንጫ ማንበላበት ምክንያት ምንም የለም አለቃ በቃ ትላንትና ነግሬያችሁ ነበር ማታ ፋርመርስ ሊግ እናስመስለዋለን ከዚህ በኋላ ማንንም አትይዘንም ገና ካሁኑ ነጥባችንን ሰፋ ያረግን እየሄድ ነው ገብቷላ በዛጣይ ጨዋታ 3 ጎል ብቻ ነው የገባብን በጣም ገና ናችሁ ይሄ ለፍጹምነት የቀረበ ቡድን ላይ ለመድረስ ገና ናችሁ የኛ አርሰናል ይለያል አለቀ በቃ አመቱን ሙሉ ለማየት የፈለግነውን ኤቭሪቼ ኢዜ ከጎሉ በኋላ በተለይ ሰከንድ ሃፍ ላይ አይተናል ምርጡን ኢዜ ሰከንድ ሃፍ ላይ በደንብ አይተናል ጋይስ ሳሊባ ፈርስት ሃፍ ላይ ደንገርገር ቦጅ አለች ሞስኬራ ሌላ ሳሊባ ይገባልሃል አናዘር ሳሊባ ይኸውልህ ዘንድሮ ማለት ነው ይኸውልህ ሴት ፒስ ብትል ምን ብትል አንሰማህም በቃ አለቀ ሸክሽከው ነው ጨው ይኸው ዛሬ ፍሬን አብኝ ቋጥር አንዱ ፍሬ ጠፋ የት እንዴት አላውቅም ሟሟ መሰለኝ እኔ እኮ ግራ ለወያለ እየቋጠርኩለት አራት አገኘ ተካች እየቋጠርኩለት እንዴ ያረከው ወያለ ከመጮት ይሞት እጂ ቢያንስ ባታሽን ቢያሳጉበት እጂ ቢያንስ ባታገቦት ሲያረ ሞክሩበት አንተ አንገት ጋውነብኝ እኮ አንተ ያንገት ጋውነብኝ እኮ አንተ ምንም አይገባበት አልታየም እኮ አርማና አራበቃ ዲሮችን የሊጉ መሪ አርሰናል ፓላስን 1-0 በማሸነፍ መሪነቱን አጠናክሯል እውነት በጣም ደስ የሚል ውጤት ነው ለአርሰናሎች ነገራችን ላይ ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ አርሰናል በፊት እንደዚህ ተፎካካሪዎቹ ነጥብ ሲጥሉ እሱም አብሮ ይጥል ነበር ያን እድል አይጠቀም ነበር አሁን ግን ተስተካክሏል መሰለኝ ያን ችግር ቀርፎ መጥቷልና ይሄን እድል ተጠቀመ ፓላስ በርግጥ በጨዋታው ፈትኖት ነበር ግን ዋና 3 ነጥብ ነው ፓላስ ገገማ ቡድን ታውቃላችሁ ግን አንዳንዴ ያጋጥማል ሁሉን ጨዋታ በቃ ደልቶ እንድታሸንፍ አይደል ነው የሚጠበቀው በቃ ዋንጫ ነው የሚያስፈልገው አርቴታ ስለዚህ ወደ ዋንጫው መሄድ ነው በቃ ደሞም ሌላው ደስ የሚለው እኮ ደግሞ ኢዜም ግብ አስቆጥሯል የመጀመሪያውን በፕሪሚየር ሊጉ ጎል አስቆጥሯል ለአርሰናሎች ይሄም አሪፍ ነው ብዬ አስባለሁ ሳካ ትንሽ ጉዳት ተሰምቶ ተቀይሮ ወጥቷል የሱ ትንሽ ላይ ታስብ ይችላል ግን አርሰናል አሁንም ድል ላይ ቀጥሏል ሽንፈት ይረሱ ይመስለኛል ለማንኛውም አርሰናል ደጋፊዎች እንኳን ደስ ያላችሁ እኔ ትልቅ ድግስ አለብኝ ወደ ዛሬ ሄድ ነው በጨዋታው ላይ ተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ ቴንክ ዩ እውነተኛው ሐራም ቦል ይሄ ነው በስመ አብ
አንድ ጎል አገባን በሴት ፒስ። ከዛ በኋላ ሙሉ ጨዋታውን ጥርቅም በቃ ዛሬ ትክክለኛ ሃራም ቦል ያየነው ዛሬ ነው። ምንድነው የተፈጠረው? ምን አይነት ጨዋታ ነው የምንጫወተው? ኤዜ ማለት ነው። ምንድነው ያገባው ጎል ኤዜ እንዴ? ሴዶ ማርሻል አርት እኮ ነው እኮ ጭራሽ ማይገባ ጎል እንዴ! እንደዚህ ምናምን ኩንጉፉ ኤዜ ይችላል። በስመ አብ ግባና አውጣው። ሁላችሁም የአርሰናል ደጋፊዎች ይሄንን ቪዲዮ ደግሞ ሪፖስት አድርጉት። በፕሌይ ሬቲንግ እንገናኛለን ማለት ነው። ስለ ሙሉ ጨዋታው እዳስስላችኋለሁ በዛ ማለት አሁን ማድሪድ እየመራ ነው። ኬሊያን ምባፔን እስቲ ግባ እናውጣው። hala ማድሪድ ይችላል። ምንድነው ግን አርሰናል የሚሰራው? እግዚአብሔርን ማለት ነው። ጋብሪኤል በጣም ነው የሚችለው። ሳሊባ ሰከንድ ሃፍ ላይ ተቀይሮ ወጥቷል። ለምን እንደተቀየረ አላቅም። እነግራችኋለሁ ሁሉንም ነገር ማለት ነው። ሂንካፒ የመጀመሪያ ጨዋታውን አድርጓል ማለት ነው። ምን አይነት ጨዋታ ነው ይላችሁ። ዛሬ ሃራም ቦል በስትክክል ነው ያየነው። ሰከንድ ሃፍ ላይ እየቀያየረ በስመ አብ ፓላሶች ይችላሉ። ፓላሶች ቦክሳቸው ውስጥ አላስገባ እያሉን ነበር። ምን አይነት ጨዋታ ነው የሚጫወቱት? ይችላሉ ፓላሶች ማለት በፕሌይ ሬቲንግ ሙሉን እዳስስላችኋለሁ። አርሰናልን ማቆም አልተቻለም። የአርሰናልን የቆመ ኳስም በብቃት የሚከላከል ቡድን ጠፍቷል። በኤምሬትስ ክሪስታል ፓላስን የጋበዘው አርሰናል በቀድሞ የፓላስ ተጫዋች ኤብሪቼ ኤዜ ብቸኛ ጎል 1-0 አሸንፏል። ዴቪድ ራያ በተደጋጋሚ በክሊንሺት የወጣበት አጋጣሚ ተፈጥሯል። የሚገርመው ባለፉት 2 ጨዋታዎች ቡድኑ ኦን ታርጌት አልተሞከረበትም ነበር። በእርግጥ ዛሬ ያ አጋጣሚ ተበላሽቷል። ምናልባት ሳሊባ ተቀይሮ የወጣበት ጉዳይ ምን እንደሆነ ግልጽ አልሆነም። ዴክላን ራይስ ግን በጉዳት እንደወጣ ተስተውሏል። ያም ቢሆን ግን አርሰናል አሁን መሪነቱን የበለጠ የሚያጠናክርበት ተከታዮቹን የበለጠ የሚርቅበት ምርጥ 3 ነጥብ ይዞ ከኤምሬትስ ወጥቷል። ባለውለታው ደግሞ የ27 ዓመቱ ኤብሪቼ ኤዜ ነው። ኤዜ በፕሪሚየር ሊጉ ጎል አላስቆጠረም ነበር። መጀመሪያ ያስቆጠረው ጎል የቀድሞ ቡድኑ ፓላስ ላይ ሆነ። አባቴ አንዲ ለጥ ካሉ ለጥ ነው በቃ። አርሰናል ላይ ማግባት ማለት ራሱ ሌላ ራሱን የቻለ ጥበብ ያስፈልጋልና ራንዲ ካገቡባችሁ መተው ነው ጨዋታው። ኤብሪቼ ኤዜም የቀድሞ ክለቡ ላይ ግብ አስቆጥሮ አልጨፈረም። ጀስት ቺ ምልክት ነው ያሳየው። የአርሰናል ዲፌንስ በቃ ዋንጫ ላይ መጣላቸው ነው። ይመቻችሁ። ላይክ ሼር ማድረግ 3 ዓመት ሚዜ ሆኜ ዋንጫ በላለሁ ብዬ ፎክሬ አልበላውም። ታውቀኛለህ? አዎ እሱ ሰውዬ ነኝ። ግን በዚህ ዓመት ዋንጫ እንደምበላና ከኔ ጋር ተፎካክሮ ሚዜ ሆኖኝ እንኳን እኔ ሚዜ ሆኜ አንድን ክለብ አስጨንቄያለሁ። ግን በዚህ ዓመት እኔን ሚዜ ሆኖ አስጨንቆ የሚከተለኝ እንደሌለ ሁልህም ታውቀዋለህ። ግን ሚዲያ ላይ ወጣ አመስክር። ምክንያቱም አውቃለሁ እንደማትመሰክር ማንም ክለብ አርሰናል ላይ ጎል የገባለት ዋንጫ አርሰናል ጎል ከገባበት ዋንጫ ታጣለ ቢባል ሳይገባበት ዋንጫ ይበላል። አኡዙ ቢላሂ ሚነ ሸይጣን ረጂም። ማን ነው ክርስቲያን ፓላስ ለያሽ ለገናሽ ያስቸገረ? ሲቲ እንኳን ሲቲ ማለት ብቻ በቪዲዮ ሲቲም ተለጠለጠል። ብራዘር ሲቲ ቼልሲ በዚህ ሳምንት ቼልሲ ተለጠለጠ፣ ሊቨርፑል ተለጠለጠ። እኔ ብቻዬን አሸነፍኩ። ማን ነው የሚከተለኝ? ብራዘር እሺ አርሰናል ደጋፊ ሁሉም ቪዲዮዎች አርሰናል እንዳለ ነው። የሞት አታድርጉ። ቢያንስ ይሄን ቪዲዮ በደንብ ኮፒ ሊንክ አድርገው ማን ነው የሚከተለኝ እያልኩ ነው። እኔ ምትል ደግፍራለህ። ዩናይትድ 12ም ሆነ ከተላለው ብለህ ስትት ነበር። አሁን እርግጥ 4ኛ ስለሆንክ ትፎክራለህ። አንተ ተው አመል ነው። ሌላ ለዋንጫ የሚዳፍራለህ የለም። ስለዚህ እንግሊዝ ፕሪሚየር ሊግ ራሱ ባፉ ተናግሯል። ከአርሰናል ውጪ እኔ ክለብ አላቅም ብሏል። ብራዘር ይመቻል። አርሰናል ዛሬ ከ3 ነጥብ በላይ ነው ማግኘት የቻለው። ይሄንን ደግሞ በደንብ አስረዳችኋለሁ። በ9ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ መድፈኞቹ አርሰናሎች ጠንካራውን የኦሊቨር ግላስነሩን ክሪስታል ፓላስን ኤሚሬትስ ላይ አስተናግደው በቀድሞ የክሪስታል ፓላስ ተጫዋች የሆነው ኤብሪቼ ኤዜ ብቸኛ ጎል 39ኛው ደቂቃ ላይ አስቆጥረው 1-0 በሆነ ጠባብ ውጤት ማሸነፍ ችለዋል። ኤብሪቼ ኤዜ በአርሰናል ቤት የመጀመሪያ ጎሉን በፕሪሚየር ሊጉ ማስቆጠር ሲችል የቀድሞ ክለቡ ፓላስ ላይ ነበረ በወሳኝ ጨዋታ 3 ነጥብ መስጠት የቻለች ጎል ማስቆጠር የቻለው ማለት ነው። በዚህ ጨዋታ ላይ ፓላስ በጣም ጠንካራ ተፎካካሪ ነበሩ። የተለያዩ ቡድኖች ላይም እንደሚያደርጉት እንግዲህ ኮምፓክት ሆኖ ነበረ ጨዋታውን በካውንተር አታክ ለማጥቃት ጀምሮ የነበረው። ታዲያ አርሰናሎችም እንደተለመደው በሴት ፒስ ነው ከቆመ ኳስ ተሻምቶ ኤብሪቼ ኤዜ ብቸኛውን ጎል ማስቆጠር የቻለው ማለት ነው። እንግዲህ እንደሚታወሰው ሊቨርፑል ነጥብ ጥሏል፣ ቼልሲ ነጥብ ጥሏል። በተመሳሳይ ደግሞ ዛሬ ማንቸስተር ሲቲም ነጥብ ጥሏል። አርሰናል ከ3 ነጥብ በላይ ነው ማግኘት የቻለው ማለት ይቻላል ልኳችሁ። ለዚህ ነው ከዛሬው ድል በኋላ መድፈኞቹ አርሰናሎች በፕሪሚየር ሊግ ያላቸውን የአንደኛ ደረጃነት ወደ 22 ነጥብ ከፍ በማድረግ እንግዲህ መሪነታቸውን ማጠናከር ችለዋል። ፓላስ ግን በጣም ጠንካራ ቡድን ነው። በጣም አስደናቂ ፉክክር ነበር እስከ 90 ደቂቃ ድረስ ሲያስመለክተን የነበረው ማለት ነው። ለማንኛውም ስለዚህ ውጤት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። አርሰናልና የአርሰናል ደጋፊዎች አሁን ያሉበት ሁኔታ ይሄንን ይመስላል ጋይስ። ምንም ጥያቄ የለውም። ቶፕ ኦፍ ደ ቴብል በ6 ነጥብ ከማንቸስተር ሲቲ እና ከዩናይትድ ከሊቨርፑል ደግሞ በ7 ነጥብ ፕሪሚየር ሊጉን እየመሩ ይገኛሉ። ዛሬ ኤብሪቼ ኤዜ ብቸኛውን ግብ የቀድሞ ክለቡ ክሪስታል ፓላስ ላይ ባስቆጠረበት ጨዋታ 1-0 አርሰናል ክሪስታል ፓላስን ማሸነፍ ችሏል። ታዲያ ሙሉ 3 ነጥቦችን ባገኘ
በተገናኘበት ጨዋታ ላይ ብዙ ሙከራዎችን አልተመለከትንም። እውነት ለመናገር እስከ 60-65ኛው ደቂቃ ድረስ ነው ያየሁት። ምክንያቱም ኤል ክላሲኮን እየተመለከትኩኝ ይገኛለሁ። ለማንኛውም አርሰናል ወሳኝ ድልን ያሳካው